ጀማል ታያምጣለ ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ሲናገር በኦሪት ዘዳግም ምዕራፍ 32 ላይ እግዚአብሔር ሙሴን በሞዓብ ምድር ከደረሱ በኋላ እንዲህ አለው አይደል? ተነስና ወደ ናባው ተራራ ውጣ አለው። ከዚያ በኋላ ደግሞ ለዘርህና ለትውልድ የማልኩልህን ምድር ተመልከት አለው። ከዮርዳኖስ ማዶ ያለውን ከነዓንን ማርና ወተት የምታፈልቀዋ ምድር ማለት ነው። ከዚያ በኋላ እሱን ካሳየው በኋላ በዛ ተራራ ደግሞ እንደ ወንድምህ እንደ አሮን በሆር ተራራ ላይ እንደሞተ አንተ ደግሞ ሞት አለ። ትንሽ ልብ የሚሰብር ነገር ነው የተናገረው እግዚአብሔር ለሙሴ። ያኔ የ120 ዓመት የዕድሜው ጉዞ ነው። ዕድሜ ልኩን ሲመኘው የነበረ ጉዳይ ተከልክሎ ነው እንግዲህ በዛ ቦታ ላይ ሞት ያለው እግዚአብሔር። በጣም ልብ የሚሰብር ነገር ቢሆንም በሚቀጥለው ምዕራፍ ዘዳግም ምዕራፍ 33 ላይ ደግሞ በጣም ፖፑላር የሆነውን የሙሴ ንግግር ታያላችሁ። እንደ እግዚአብሔር ያለ ማንም የለም ያለበትን ማለት ነው። ሃሌሉያ። እንደኛ ቢሆን ምናልባት ለምን ብለን የምናጉረመርምበት ይሆን ነበር አይደል? ነገር ግን እግዚአብሔርን ትልቅነት የእግዚአብሔርን መልካምነት ይሽሩን ሆይ እንደ እግዚአብሔር ያለ ማንም የለም ብሎ ከዚህ ነገር በኋላ ሲናገር እናየዋለንና ለካ ለሙሴ ማርና ወተት ማፍለቅ ምድሪቷ የሆነችለት እግዚአብሔር ነው እንጂ ከአክቹዋል ከምድሩ ጋር አይደለም ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔርን በዚህ መልኩ ማመን ይሆንልን። አሜን። ይህን ሀሳብ የሚገልጽ አንድ ዘማሪ ያለ እሱን ዘምርላችኋለሁ። አብረን ጌታን በዘማሪ ከፍ እናደርገዋለን። እውነት ነው። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ትልቅ ማንም የለም። በምሕረቱ ብዛት ቤቱ እገባለሁ፣ ቤቱ እገባለሁ፣ ቤቱ እገባለሁ። ነፍሴን ከወደዳት ሌላ ምን እሻለሁ? ሌላ ምን እሻለሁ? ሌላ ምን እሻለሁ? በምሕረቱ ብዛት ቤቱ እገባለሁ፣ ቤቱ እገባለሁ፣ ቤቱ እገባለሁ። ነፍሴን ከወደዳት ሌላ ምን እሻለሁ? ሌላ ምን እሻለሁ? ሌላ ምን እሻለሁ? በምሕረቱ ብዛት ቤቱ እገባለሁ፣ ቤቱ እገባለሁ፣ ቤቱ እገባለሁ። ነፍሴን ከወደዳት ሌላ ምን እሻለሁ? ሌላ ምን እሻለሁ? ሌላ ምን እሻለሁ? ይሽሩን ሆይ መኖሪያ የሚሆን ለዘለዓለም የጸና ግንብ የሆነ ያለው ብርቱ ስም እንደ እግዚአብሔር ማንም የለም፣ ማንም የለም፣ ማንም የለም፣ ማንም የለም። ይሽሩን ሆይ መኖሪያ የሚሆን ለዘለዓለም የጸና ግንብ የሆነ ያለው ብርቱ ስም እንደ እግዚአብሔር ማንም የለም፣ ማንም የለም፣ ማንም የለም፣ ማንም የለም። ሃሌሉያ። እውነት ነው። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ትልቅ ማንም የለም። በምሕረቱ ብዛት ቤቱ እገባለሁ፣ ቤቱ እገባለሁ፣ ቤቱ እገባለሁ። ነፍሴን ከወደዳት ሌላ ምን እሻለሁ? ሌላ ምን እሻለሁ? ሌላ ምን እሻለሁ? በምሕረቱ ብዛት ቤቱ እገባለሁ፣ ቤቱ እገባለሁ፣ ቤቱ እገባለሁ።
ነፍሴን ከወደዳት ሌላ ምን እሻለሁ? ሌላ ምን እሻለሁ? ሌላ ምን እሻለሁ? ይሽሩን ሆይ መኖሪያ የሚሆን ለዘለዓለም የጸናው ግንብ የሆነ ያለው ብርቱ ስም እንደ እግዚአብሔር ማንም የለ፣ ማንም የለ፣ ማንም የለ፣ ማንም የለ። ይሽሩን ሆይ መኖሪያ የሚሆን ለዘለዓለም የጸና ግንብ የሆነ ያለው ብርቱ ስም እንደ እግዚአብሔር ማንም የለ፣ ማንም የለ፣ ማንም የለ፣ ማንም የለ። የዕድሜ ልክ መሻቴን ባጣው ባልገባበት ከዮርዳኖስ ማዶ ዓይኔም ቢንከራተት በምድር ምቾቴ እሱን አልመዝንም። ስማኝ ይሽሩን ሆይ እንደ እግዚአብሔር የለም። አሁን እንደ እግዚአብሔር ያለ ዛሬም የለም። የታለ? አሁን እንደ አምላኬ ያለ ዛሬም የለም። የታለ? ይሽሩን ሆይ መኖሪያ የሚሆን ለዘለዓለም የጸና ግንብ የሆነ ያለው ብርቱ ስም እንደ እግዚአብሔር ማንም የለም፣ ማንም የለም፣ ማንም የለም፣ ማንም የለም። ይሽሩን ሆይ መኖሪያ የሚሆን ለዘለዓለም የጸና ግንብ የሆነ ያለው ብርቱ ስም እንደ እግዚአብሔር ማንም የለም፣ ማንም የለም፣ ማንም የለም፣ ማንም የለም። ሃሌሉያ! እውነት ነው። እግዚአብሔር ሉዓላዊ አምላክ ነው። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ! ኑ ልመርቃችሁ ሳትሄድ እስትንፋሴ የእስራኤል ልጆች ተጠጉ ወደ ነፍሴ ከግብፅ እስከ ሞዓብ የመራ እግዚአብሔር ይምራ ይከተል እስከ ተስፋው አገር የዘላለም ክንዱ ከበታችን ናቸው። ኃያል ነው ተዋጊ ማነው ሚደፍራቸው? አሁን እንደ እግዚአብሔር ያለ ዛሬም የለም። የታለ? አሁን እንደ አምላኬ ያለ ዛሬም የለም። የታለ? ይሽሩን ሆይ መኖሪያ የሚሆን ለዘለዓለም የጸና ግንብ የሆነ ያለው ብርቱ ስም እንደ እግዚአብሔር ማንም የለም፣ ማንም የለም፣ ማንም የለም፣ ማንም የለም፣ ማንም የለም፣ ማንም የለም። ሃሌሉያ! ልልታ ያለው ጭብጨባ ያለው ለዚህ ጌታ፣ ለዚህ ታላቅ ጌታ አመስግኑት። ደግማችሁ አመስግኑት ይህን ጌታ። ሰማይን ዘርግተ እንዲህ አጣልሃል ለትልቅነቱ ከሰው ስሌት ያልፋል አንተ የሰራኸው በስንዝር የለካይ ይህ ሰማይ ትልቅ ከተባለ ሰሪው ምን ትባላለ? አንተ የሰራኸው በስንዝር የለካኸው ይህ ሰማይ ትልቅ ከተባለ ሰሪው ምን ትባላለ? ከሰማያት በላይ በል ከምድር በላይ በል ከፍጥረታት በላይ 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 አንተ ትልቅ ነህ፣ አንተ ትልቅ ነህ። በዚህ ዝማሬ ጌታን አንድ ላይ ከፍ እናደርገዋለን። ሃሌሉያ!